ማርያም ኮኔ ለሕይወት የጸወኖ የቅዱሳት ስዕላት ስልጠና በሰንበት ትምህርት ቤት ውስጥ ከረጅም ዓመት በፊት የተጀመረ ስልጠና ቢሆንም ግን ከተወሰኑ ዓመታት በኋላ እየተጀመሩ ያሉት ማለትም ከአንድ ዓመት በፊት የጀመርነው ይሄ ስልጠና ከበፊቱ በተሻለ መልካም ጅማሮ ያለው ስልጠና ነው። ከሰንበት ትምህርት ቤት ፍሬ የሆኑ ልጆች ብዙ ሰዓሊዎችን ማፍራት እናስባለን። ለቅዱሳን ስዕላት መስጠት ያለብን ክብር፣ አክብሮት እንዲሁም ደግሞ እነሱን መውደድ እንዳለብን ወደ ፈጣሪያችን እንደሚያቀርቡን አይቻለሁ። ኢትዮጵያ የራሷ የሆነ አሳሳል ዘይቤ ስላላት እነዛን መሰረት ያደረገ የስዕል ዕውቀትን እያዳበሩ መጽሐፍትን እያነበቡ የተለያዩ ገዳማትን በመጎብኘት እንደዚህ ያሉ የብራና ስራዎችን በማየት ራሳቸውን ሙያቸውን እያዳበሩ ይመጣሉ ብለን የምናምንበት ነው ማለት ነው። መልካም ጅማሮ ያለው ስልጠና ነው። ወደፊትም ትልቅ ተስፋ ያለው ስልጠና እንደሆነ እናምናለን። በዚህ ታላቅ የቅዱሳን ስዕላት የተማሪዎች ምረቃ ላይ እርሶም ተጋብዘዋል። ከጥቅምት 29 እስከ ህዳር 6 በሰንበት ትምህርት ቤቱ አዳራሽ